ለስኳር አግቢ አለመታዘዝ ኢንሱሊን ሬዚስታንስ። በዚህ ምስል እንደሚታየው ቆሽታችን የደም ስኳር ተቆጣጣሪ ርዕሰ ቅመሞችን ያመነጫል። ከእነሱ ዋነኛው ደግሞ ስኳር አግቢ ነው። ስኳር አግቢ ተግባሩ ስኳርን ከደም ውስጥ ወደ አካል ህዋሳት ማስገባት ነው። ይህንንም የሚያደርገው ህዋሳቱ የስኳር ማስገቢያ በራቸውን እንዲከፍቱ ትዕዛዝ በማስተላለፍ ነው። ይህም በምትመለከቱት ምስል ላይ በግልጥ ይታያል። ጥቃቅን ሳጥኖች የደም ውስጥ ስኳሮች ናቸው። ቢጫው ክብ አካል ስኳር አግቢ ራሱ ነው። አረንጓዴው ባለ ቅርጽ አካል ደግሞ የስኳር አግቢው መንበርት ነው። ስኳር አግቢው ከመንበርቱ ጋር ሲጣመር በግራ በኩል የምታዩት ሐምራዊ የስኳር በር ይከፈታል። ያኔ ስኳር ወደ ህዋሷ ይገባል። በዚህም በደም ውስጥ ያለው ስኳር መጠን ከልኩ እንዳያልፍ ይደረጋል። በዚህኛው ምስል ላይ ግን ስኳር አግዙ ከመንበርቱ ጋር ተጋጥሞ እያለም የህዋሷ በር አልተከፈተም። ቀዩ ኤክስ ዝግነቱን ነው የሚያሳየው። ስኳሩም መግቢያ ስላጣ እዛው በደም ውስጥ ይከማቻል። የሰውነት ህዋሳት የስኳር አግቢውን መልእክት አንቀበልም ካሉና በራቸውን ከዘጉ ይህን ክስተት ለስኳር አግቢ አለመታዘዝ እንለዋለን። በእንግሊዝኛ ኢንሱሊን ሬዚስታንስ ይባላል። ይህ ሂደት በአብዛኛው ሰው ላይ ለሚታየው ለሁለተኛው አይነት የደም ስኳር ብዛት መከሰት አበይት ምክንያት ነው። ስብ ወይም ጮማ አሊያም ስኳራማ ምግብ ካበዛህ፣ ከወፈርክ፣ በተለይ ደግሞ ቦርጫም ከሆንክ፣ የአካል እንቅስቃሴን እርግፍ አድርገህ ከተውክ፣ እንዲህም የመሰለን ባህሪ የኑሮ ዘይቤ ካደረግ ለስኳር አግቢ አለመታዘዝ ተጋላጭ ትሆንና በሁለተኛው የደም ስኳር ብዛት ትጠቃለህ።